አሁንም ፕራይም ሚኒስተር አብይ አህመድ ስትራቴጂክ ፕላንህን ከፈለክ ላስረዳ እችላለሁ። የትግራይ መሬት የፈለክበት ምክንያት ለዩናይትድ አረብ ኤሚሬት ኢንቨስትመንት ስልጣን ልትሰጣት ነበር። ነገር ግን ከድሆች እየወሰድክ ለነ ዩናይትድ አረብ ኤሚሬት ስትሰጥ በዛ ወልቃይት መሬቱ ቢቆፈር ዛሬ ዓለማት ኢንቨስቲጌተሮች ቢመጡ እኔ እዚህ ቁጭ ብዬ ነገርኩ እውነቴን ያወጡልኝ ነበር። ማንም በምድር መሬትን የሚጎረጎር መሬትን ኢንቨስቲጌሽን የሚያደርግ ሬሳ ለማውጣት ኢንቨስቲጌሽን የሚያደርግ ቢመጣ ኖሮ አንተና ዩናይትድ አረብ ኤሚሬት ተስማምታችሁ ወልቃይት ውስጥ በብዛት የትግራይን ህዝቦች ገድላችሁ መሬት ውስጥ የቀበራችኋቸው ሬሳዎች አሉ። ከዛ ሬሳው ላይ ዩናይትድ አረብ ኤሚሬት ኢንቨስት እንድታረግ ነበር ፕላንክ። በዚህ ምክንያት ግን ጆካው ምንድን ነበር? የአንድ ሴት እምስ አስፈልጓችሁ ነበር ጆካ ለመለጠፊያ እና እየለጣጠፍክ እኔ ላይ። አንተ ግን ከዩናይትድ አረብ ኤሚሬት ጋር የኢትዮጵያን መሬት የኢትዮጵያን ሉዓላዊነትና የድሆችን የህይወት መብት አስነፍገህ አንተ ከአረቦች ጋር ኢትዮጵያ ክርስቲያኖችን የትግራይ ክርስቲያኖችን እያሳረድክ አንተ ከእስላሞቹ ጋር ጆካ ነበረክ። ታዲያ አንተ ክርስቲያንነት ምን ላይ ነው? ክርስቲያኖች መሰሉኝ የታረዱት በነ ዩናይትድ አረብ ኤሚሬት በሙስሊም ሀገራት። ስንት ትግራይ ህዝብ ነበር የታረደው? ስንት ክርስቲያን ነው የታረደው? ዛሬም አንተ በነ ዩናይትድ አረብ ኤሚሬት የጆካ እያስነሳክ ክርስቲያኑን የምትጨርስበት ነገር አልገባኝም። አየህ እምስ የምትል ከሆነ እኔ አንድ ሲንግል ሰው ነኝ። ሙሉ የትግራይ ህዝብ ንጹህ ህዝብ ነው። ንጹህ ክርስቲያኑን ማጥፋት ላንተ ምንድነው ቤነፊት? የትግራይን ህዝብ ማጥፋት ምንድነው ጥቅማችሁ? ከመቶ ዓመት ጀምራችሁ በተለይ የአማራ ፖለቲከኞች ምንድነው በዓለም ፊት የምትፈልጉት? የትግራይን ደም በመጠጣት ደም በመጋት የምታገኙት ነገር ምንድነው? የአማራ ፖለቲከኞች ሊያውም የገዛ የወንድማችሁን የአንድ ስጋነት የአንድ የአምላክ ልጆች የአንድ የክርስቶስ ልጆች ሆናችሁ ሮጣችሁ የምትገቡት አንድ ክርስቶስ ደም ውስጥ። ግን የሰይጣንን ተግባር የማይገባችሁ ከሆነ የአማራ ህዝቦች ኦልወስ የትግራይን ህዝብ የምታሉበት ኬዝ ሊገባን አልቻለም። እግዚአብሔር ያሳውቃችሁ። ለማንኛውም እናንተን እየቀሰቀሰ ጦርነት የሚለካችሁ እሱ አብይ ነው።